ዛሬ ካሜራ የምንፈራ ልጆች ቀርጸን ፊት ለፊት ሆነን ልንቀርጽ ሆነን ብዙ ጊዜ የሚበላሽብን ለእናንተ መልእክት ይዤ መጥቻለሁኝ። ቤት እያጸዳውኝ እስከ መጨረሻ ድረስ ሰብስክራይብ፣ ላይክ ያረጋችሁ ተከታተሉኝ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የመውባ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ይዤ የመጣሁት ይሄ ነው፣ በአንደኛ ደረጃ ማለት ነው። ምክንያቱም እኔ የሚያለፍኩበት ነገር ስለሆነ ካሜራ ፊት ካሜራ የምንፈራ ልጆች ብዙ ጊዜ አሁን ያው እኔ ሌላ ቻናል ነበረኝ። ቻናሌ ተበላሽቶ ነው ማለት ነው። የተበላሸውም የሰውን ቪዲዮ በመጫን በራሴ በቃ እንደዚህ ፊት ለፊት ቁጭ ብዬ ምናምን ቪዲዮ መቅረጽ ስለማልችል በቃ እፈራለሁኝ፣ ፍራቻ ነበረ እና ብዙ በቃ ለዛም ስለሆነ የሰውን ቪዲዮ እየጫንኩኝ ነበረ። ያ ቻናሌም የተበላሸብኝ ማለት ነው። እና ቪዲዮ ስንቀርጽ ዋና ማወቅ ያለብን ነገር ምንድነው? ኤዲት ማረግ ኤዲት አድርገን ከቀረጽን በኋላ ቢያንስ እንኳን የተበላሸብን ስህተት የሆነብን ቦታ ቆርጠን እንኳን ለማውጣት ኤዲት መልመድ አለብን። አሁን ደግሞ በአሁኑ ሰዓት ብዙ አሁን የተሰሩ አሉ ማለት ነው። ዩቲዩብ ላይ ሰርች ብታደርጉ ማንኛውም ያመጣላችኋል እና በዛ እየተማራችሁ ለስልክ ካላችሁ በአንዱ እያያችሁ መማር አለባችሁ። አሁን ብር ከፍላችሁ አይደለም የምትለምዱትና አይምሯችሁ ራሳችሁ ጭንቅላታችሁን በደንብ ልብ ብላችሁ አገናዝባችሁ እንትን ካላችሁ ካያችሁት ባንዴ ነው እንትን ሚላችሁ ማለት ነው የሚገባችሁ። እና እኔ ያሳለፍኩት አሁን ከመጀመሪያ እኔ ወደ ዩቲዩብ ስገባ በጣም እፈራ ነበረ እና ፊት ለፊት እንደዚህ ካሜራ ምናምን በጣም ነው የምፈራው ማለት ነው። እና ማውራት ያለብኝ ነገር ትቼ ማውራት የሌለብኝ ነገር ተናግሬ ነበረ ቪዲዮውን መጨረሰው ማለት ነው። እና በዛ ሰዓት ደግሞ እኔ በቃ ዲሌት አድርጌው ሀሳቤን እሰባስባለሁ ማለት ነው። ግን ምንም ሊመጣልኝ አይችልም ነበር። ብዙ ጊዜ ካሜራ ላይ እንዲቆጭ ብዬ ቪዲዮ ሰርቻለሁ። ብዙ ጊዜ ዲሌት አድርጌያለሁ ማለት ነው። እና ምንም የሚያስፈራ ነገር የለም። ከመጀመሪያ እናንተ እሰራለሁ ብላችሁ ከገባችሁበት ምንም የሚያስፈራ ነገር የለም። ግን ከመጀመሪያ ዲሌት ታደርጋላችሁ። ከለመዳችሁት በኋላ ደግሞ ምንም የሚከብድ ነገር የለምና ብዙ ጊዜ ሀሳባችን የሚጠፋብን ልክ ካሜራው ቁጭ ብለን ከሀሳባችን ማውራት ያለብንን ማስተላለፍ ያለብንን ትለታን ማስተላለፍ የሌለብንን አስተላለፈን እንወጣለን ማለት ነው። እሱን ደግሞ ምንድነው ኢዴት ስለማናቅ ቆርጠን ማውጣት ስለማንችል ነበረ ሙሉ 10 ደቂቃ የለፈለፍነውን ቆርጠን ሳናወጣው ሙሉ ዲሌት እናረጋለን ማለት ነው። ይበላሽብናል ማለት ነው። እናም ያም እንዳይሆንብን ኤዲት በደንብ ማወቅ አለባችሁ ማለት ነው። እና አሁን እኔ ከፍርሃት ወጥቼ ያው እንደ ሰው ሆኜ ቪዲዮ ይቀርጻለሁ ማለት ነው። እና አትፍሩ፣ ካሜራ አትፍሩ። ማውራት ያለባችሁን ርዕስ ቢያንስ ጽፋችሁ ያዙና ማስተላለፍ የፈለጋችሁትን ርዕስ ማስተላለፍ ትችላላችሁ። ካሜራ ምን የሚያስፈራችሁ ነገር የለም። እና ሁለተኛ ደግሞ የሰው ቪዲዮ ከመጫናችሁ ከመልፋታችሁ በፊት እሰራለሁ አልሰራም፣ እችላለሁ አልችልም ብላችሁ አገናዝባችሁ ማሰብ አለባችሁ እንጂ በሰው ቪዲዮ የትም አትደርሱ ማለት ነው። አንደኛ እንቅልፍ አታችሁ፣ ሁለተኛ ብዙ ልፋት አለው። ዩቲዩብ እንደ ቀላል አይደለም፣ ወይንም ደግሞ እንደ ቲክቶክ አይደለም። የፈለግነውን ነገር ለቀን ፎሎ የምንደረግበት አይደለም። ይሄ ሰብስክራይብ ማንም በስንት እንትን ነው ጦርነት ነው። ሰብስክራይብ ምን አይነት አቀርባችሁ ምን አይነት ታይቶላችሁ ነው ሰብስክራይብ የምትደረጉት? ጥሩ ስራ ይዛችሁ መታችሁ እንጂ እንደፈለጋችሁ ጨፍራችሁ ደንሳችሁ አይሆንም ማለት ነው። ስለዚህ ሁላችሁም መውጣታችሁ ካልቀረ ጣለው ብላችሁ አስባችሁበት ዩቲዩብ ይጠቅማል ብር ይሰራል ካላችሁ ካሰባችሁበት በራሳችሁ ምንም ሳትፈሩ ራሳችሁ ስሩ። በራሳችሁ ስሩ። የራሳችሁን ቪዲዮ ልቀቁ፣ የሰውን አትልቀቁ። ምክንያቱም የሰውን ያስተዋወቃችሁት ነው እንጂ እናንተ አልተጠቀማችሁም። ስለዚህ ከመልፋታችሁ መጨረሻ ላይ ለፍታችሁ ከሚጥላችሁ ቢቀርባችሁ ይሻላችኋል። ይሄኔ ምክር ነው። ጋር ይኖራል ይሄን ፍራቻ እነሱም ጋር ይኖራል ብዬ ነው ለማስተላለፍ የመጣሁት ማለት ነው። ውዶቼ አትፍሩ። ካሜራ ላይ ምንም የሚያስፈራችሁ ነገር የለም።
ምንም ያስፈራችሁ ፈታ ብላችሁ ስሩ እና የሚያስፈራው ስሰርቁ ነው። ብዙ ጊዜ እናገራለሁ። የሚሰርቅ ሰው ነው የሚያስፈራው። መቅረጽ ራሱን ማጋለጥ እንትን የሚለው ሌባ ሰው ነው። እና አብሽሩ፣ ስራችሁን እያሳያችሁ ከሆነ ምንም ችግር የለውም ማለት ነው። አብሶ አረብ ቤት ምሰሩ ደግሞ ልጆች እንዳይገቡባችሁ፣ ቤታቸው ደግሞ ብዙ አረቦች እንዲታይ አይፈልጉም እና ከካሜራ ጀርባ ደግሞ መስራት ትችላላችሁ። ዋና ምላሳችሁ ነውና ስሩ፣ ጠንክሩ እላችኋለሁ ውዶቼ። ያው እዚህ ላይ ልጨርስላችሁ ነው ማለት ነው። ያው እንዳትረሱ ሰብስክራይብ፣ ላይክ አድርጉኝ፣ አበረታቱኝ። ቀጣይ ደግሞ ኢንሻአላህ ሌላ ርዕስ ይዤላችሁ ይመጣለሁኝ ማለት ነው። እና ወዳችኋለሁ። ወዳችሁ ፈቅዳችሁ ስለምታበረታቱኝ፣ ሰብስክራይብ ስለምታደርጉኝ አመሰግናለሁ ሁላችሁም ከልብ። እና ዋናው ነገር ምነግራችሁ ነገር የሰው ቪዲዮ አትጫኑ፣ በራሳችሁ ስሩ ነው ምለው። መልፋታችሁ ካልቀረ ብር ልታገኙ ከፈለጋችሁ በራሳችሁ ስሩ። እንግዲህ ይሄ ነው ያለው ነገር ውዶችዬ። በጣም ነው ማመሰግናችሁ እና ቪዲዮ ጨርሻለሁ ማለት ነው። በቃ እንግዲህ ቻው፣ ወዳችኋለሁ። ባይ ባይ።